ነገር ትዝ ይላቸዋል። እዚህ በዱንያ ላይ የሆነ ትልቅ ሰው ወይም ደግሞ አንድ የሆነ ቅጣት ጥፋት አጥፍተህ ቅጣት ስትቀጣ ሽማግሌ መላክ። ከዚያ ምን ይላሉ? ለምን ሽማግሌ አንልክም ይባባላሉ እርስ በርሳቸው። ጥሩ አደምን እንጠይቀው። አደምን ይጠይቁታል። ያው ሐዲስን ስለምታውቁት ነው አለፍ አለፍ ነው። አንተ አላህ በእጁ የፈጠረህ ምርጥ ፍጡር ጀነትን ያስገባህ ሰው ነህ። እባክህን አላህን ለምንልን፣ ያስታርቀን፣ ይታረቀን፣ ፍርድ ይፍረድልን። ሐታ ይላሉ ወደ ጀሃነም እንኳን ቢሆን እንወርወር፣ አቦ ከዚህ ይሻላል ጀሃነም ይላሉ። አላወቁትም ገና። እሱም ይሻል የለም። ዓለም አልበርዘኽ መጥፎ ከሆነ አለዚ በዕደሁ እየባሰ 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 ነው የሚሄደው። ሰይድና ዑስማን ረዲየላሁ ዐንሁ ስለ ጀሃነም ሲነገራቸው ብዙ ያለቅሱ፣ ስለ ቀብር ሲነገራቸው ግን ስቅስቅ ብለው ነው የሚያለቅሱት። እንዲያው ለምንድን ነው እንደዚህ በጣም ቀብር ላይ የምትንሰቀሰቀውና የምታለቅሰው ከሌላው ላይ እየታርገህ ሲሏቸው፣ እኔ የአላህ መላእክተኛን ሰምቼዎታለሁ አለይሂ ሰላቱ ወሰላም። ቀብር የመጀመሪያ ቦታችን የመጀመሪያ ቤታችን ነው። የአኼራ መጀመሪያ የምንሰፍረው ቀብር ላይ ነው። እሱ ካማረ ቀጣው ያማረ ነው የሚሄደው። እሱ ከተበላሸ ደግሞ ቀጣው ይባሱኑ የተበላሸ ነው የሚሄደው እና ቀጣው ጀሃነም ይሻለናል፣ እሳት ውስጥ ብንገባ ይሻለናል፣ ፍርድ ይሰጠን ብለው አደምን ይጠይቃሉ። አደምን ይላቸዋል፣ እኔ አልችልም። ምክንያት አላህ ያላዘዘኝን ቅጠል በልቻለሁና የአላህን ትእዛዝ አንድ ቀን ጥሻለሁ። እስቲ ቢላህ አለይኩም እንጠያየቅ። የአላህን ትእዛዝ እኛ ስንት ቀን ጥሰናል? አደም ከጀነት የተባረረ አንድ ሽርክ ሰርቶ አይደለም፣ አንዲት ቅጠል በጥሶ ነው። ያውም ደግሞ የበጠሰው ምን እንደታውቃለህ? እንደኔና እንዳንተ አላህን ተዳፍሮ ሳይሆን ኢብሊስ ዓለይሂ ለዕነቱላህ መጥቶ ምን አለው? ወቃሰመሁማ ኢኒ ለኩማ ለሚነ ናሲሒን፣ እኔ ወላሂ ነው የምላችሁ አላቸው። ማለላቸው መካሪ ነኝ ለእናንተ፣ ይህን ቅጠል እንዳትበሉት የተባላችሁት ከሁለት ነገር ለአንዱ ነው። ኢላ አን ተኩና መለከይን ያው ተኩና ሚነል ኻሊዲን፣ መላኢካ እንዳትሆኑ ተብሎ ስለተሰጋ ወይም ደግሞ ዘላለም እዚህ ጀነት እንዳትኖሩ ስለተባለ ነው። ከበላችሁት ወይ መላኢካ ትሆናላችሁ ወይ ዘላለማዊ ትሆናላችሁ እዚህ ጀነት። ይሄ ነገር እኮ ጥሩ ነው አለ አደም። ተሸወደ። አላህ ምን ብሎ ነበር? ይሄ ሰው ጥላት ነው እንዳትቀርቡ እንዳትሰማው ብሎ ነበር። ይሄን ሲነግረው ግን በአላህ የማለለት ጊዜ ደግሞ እንዴ አንድ የአላህ መክሉቅ በአላህ ምሎ ይዋሻል እንዴ አላደም። አይዋሽም። ስለዚህ እውነቱን ነው ብሎ አመነ። እኛስ በስንት ጊዜ እንዋሻለን? በአላህ የማለ አመነውና ያችን ቅጠል በመብላቱ ምክንያት አላህ ተቆጣበት። ኢብሊስ ሁሌ ስንረግመው የምንኖረው ስንት ረካዓ ነው እንዲህ ያለው? ስንት ረካዓ ነው አልሰግድም ያለው? 5 አውቀት ሶላት ወላ ያለው ሶላት ወላሂ አንድ ስጁድ ነው ያለው። አንድ ስጁድ እምቢ ብሎ ከአላህ ረሕመት ተባሮ ዘላለም ሲረገም ይኖራል። እኛ ስንት ሶላት አምጥተናል ነው ጥያቄ። አደም አንድ ጥፋት አጥፍቶ ቅጠል እኮ ነው የበጠሰው። ሰው ህይወት አልገደለ፣ ዝሙት አልሰራ፣ ሽርክ አልሰራ፣ የሆነች ቅጠል ነው በጠስ አደረገ። خلاص እንታል ሞቱ ተባለ። እኛ ስንት የአላህን አዋሚር ጥሰን፣ ስንት የአላህን ትእዛዝ እምቢ ብለን፣ ስንት አትስሩ የተባልነውን ሰርተናል። አላየት ያህል አደም አለይሂ ሰላም እኔ አልችልም ያልታዘዝኩትን ቅጠል በጥሼ ይላል። ከዛ ይልቅ ወደ ነቢዩላህ ኑህ ሄዱ ይባላል። ነቢዩላህ ኑህ አለይሂ ሰላም የመጀመሪያው ረሱል ናቸው። ወደ አህለ ሽርክ የተላከ ማለት ነው ረሱል። የመጀመሪያ ረሱል ነህ አንተና እባክህን የዛሬዋን ቀን አማልደን ከአላህ ጋር ይመጣል። ኑህ ምን ይላል? እኔም አልችልም ይሄን ይላል። ጌታዬ ከአሁን በፊት ተቆጥቶት የማያውቀውን ቁጣ ወደፊትም የማይቆጣውን አይነት ነው የተቆጣውና እኔ እሱ ፊት መቅረብ አልችልም፣ ጥፋት አጥፍቻለሁ። እሱ ምንድነው? ህዝቦችን ተራግሜያለሁ። ስንት ቀን ተራግመህ ታውቃለህ? እንዲያውምማ ልጆቻችን ላይ ሳይቀር ነው እርግማን የምንለው። የሆነ ጥፋት ሲያጠፉ አላህ አጥፋ እንዲህ አድርግ አፈር ብላ የምንለው ልጆቻችንን ሳይቀር ነው የምንራገሙ።
ليس المؤمن بالطعان ولا باللعان ተራጋሚ ሰዎች ነገ የውም القيامة ሸፋዓ መሆን አይችሉም ምስክርነትን ደረጃ ኑሯቸው አይጠሩም ይላል ያችን እርግማን ተራግም ያለሁኝና በፍጹም አለ ቀጠሉና ወደ ኢብራሂም ሄዱ ኢብራሂም ይሻላቸዋል እሱ ኸሊሉላህ ነው ባላቸው ኢብራሂምን መጥቶ አንተ ኸሊሉላህ ያላህ ውድነህ እና ባክህን አስታርቀን ከአላህ ጋር አይሉታል ኢብራሂም ይላቸዋል ኢነማ ኩንቱ ኸሊላ ሚን ወራአ እኔ ወዳጅ የሆንኩት የአላህ ኸሊል የሆንኩት ኸሊል ማለት ደም ስጋው ከአላህ ፍቅር ጋር የተግባባ ማለት ነው የመጨረሻ የፍቅር ደረጃ ሁላ ይባላል እንደዛ የሆንኩት የኋላ ነኝ እኔ ከኔ የሚቀደም ሌላ አለ እኔ ለአላህ ስል ያጠፋሁት 3 ጥፋቶች አሉኛል ይዛኔ በወጣትነት እድሜው ጣዖት ፈላልቶ ማነው ሲል ትልቁን ጠይቁ ብሏቸዋል አይደል ትልቅ እንደሚቀናና ደግሞ አላህ የሁሉ ታላቅ እንደሆነ ሌሎች ሊመለኩበት እንደማይፈልግ ለመጠቆም ነበር ኢኒ ሰቂም ብያለሁ አሉ በሽተኛ ነኝ አሞኛል አሉ ያመማቸው ውስጣቸው ቀልባቸው ስለታመመ ነበር ሰዎች ሽርክ በመስራታቸው እህቴ ናት አሉ እህቴነት ያልኩት የእስልምና እህቴ ማለት ነው ብለው እሷን ነግረዋታል ሚስታቸው ከዝሙት ለማዳን ብለው ይኸው ሶስቱንም ለአላህ ሲሉ ነው ያዋሹት ፈቢላህ عليك እኔና አንተስ ስንት ዋሽተናል ለሚስታችን ስንል የምንዋሸው አለ طبعا እሷ አንዳንድ ቦታ ላይ ይፈቀዳል ሁሉም ቦታ ባይሆን ለጎረቤታችን ለጓደኞቻችን ስንት ውሸት አለ እኛ ጋር ለአላህ ሲባል የተዋሸ ውሸት ከሽማግሌነት ክብር አውርዷቸዋል ኸሊሉ الرحمن ይልቅ ሙሳ ይሻላቸዋል እሱ ስር ሄዱ አላህ ተውራትን በእጁ የጻፈለት ጠንካራ ነብይ ነውና እሱ ጋር ሄዱ ይባላቸው ሙሳ ጋር ሄደው አንተ ተውራትን በእጁ የጻፈልህ ድንቅ ነብይ ነህ አላህ ያናገረህ ከሊሙላህ ነህ እባክህ አስታርቀን ይላል እሱ ምን ይላል አልችልም ጥፋት አጥፍቻለሁ እኔ ጋር ጥፋት አለ አንድ የተበደለ ሰው አገኝቼ አደባ ሲጃለሁ ብዬ በቦክስ ስረው ሙቶብኛልና አልችልም والله ነው የምላችሁ እነዚህ እኮ አደም አጥፍቶታል የተባለው ثم جتباه ربه فهدى ብሎ ተውበት አድርጎ አላህ ተውበቱን ተቀብሎታል ሙሳን ተውበት አድርጎ ተውበቱን ተቀብሎት ነብይነትን እንደውም ሰጥቶታል ጥፋት ነው እንኳን የተባለው ተውበት አድርጎ አላህ ተውበታቸውን ተቀብሏቸው አንድ ሰው ደግሞ ተውበት ካደረገ ከዛ ከድሮ ይበልጥ አሁን አላህ ዘንድ የተወደደ ነው የሚሆነው የጥፋተኝነት ስሜት ስለሚሰማው ማለት ነው ነገር ግን ይሄ የመውቂፍ የሚባለው ያሉበት ዓለም ከባድ ስለሆነ حتى ያች እንኳን ብትሆን አላህ ዘንድ እናፍራለን ይላል እኛ ስንት ይዘናል ያልተውበት ነው የተውበት ነው ማቶ ከዛ ሙሳን ሲጠይቁት ምንድነው የሚለው እኔ ያልታዘዝኩትን ነፍስ አጥፍቻለሁ በስተትና አሁን አላህ ፊት መቅረብ አልችልም ዒሳ ዘንድ ሄዱ ይባላቸው ዒሳ በተአምር የተፈጠረው ከሊሙላህ በከሊመቲላህ የተፈጠረ እሱ ለነሱን ጠይቁ ስላቸው ኢሳ አለይሂ ሰላም ምን ይላሉ እኔማ ይሄን አልችልም ይላሉ አንድ ሪዋያ ላይ እናቴንና እኔን ሳናዝም ቢሆን ሰዎች አምላክ ብለውናልና አላህ ፊት ዛሬ መቅረብ ፈራለሁ ብሏል ይባላል والله اعلم ይሄን ተመሻይኾቻችን ይሰማሉ ከዛ እሱ ይሄን አልችልም እኔ ከኔ የበለጠ ሌላ አለ መሐመድ ጋር ሄዱ ሲባላቸው አሽረፉ ኸልቂላህ አለይሂ ሰላቱ ወሰላም አና ለሃይላ አላህ ይሉና ይነሳል አሳ አየበዓተከ ረቡከ መቃመ መሕሙድ አብሏቸዋል አይደለም ሸፋዓት الكبرى ለሰው የተፈቀደ ይሄዳሉ አለይሂ ሰላቱ ወሰላም አላህ ዘንድ ይሄዳሉ አለ فآتي باب ربي አሉ እንዴት ነው ባቡ አላሁ አዕለም ፍልስፍና የለም በእስልምና ውስጥ የተነገረህን ብቻ መቀበል እንጂ መፈላሰፍ የለም فآتي باب ربي فأسجد فيدعوني ما شاء إلى سجود አረጋለሁ ነብይ መሐመድ ለራሱ ያ ረቢ ማራቸው ወይ እንዲፈርድ ስጥ አይደለም ይሉት ስጁድ ወርዳለሁ አላህ ይሻውን ያህል ዝም ይለኛል ስጁድ ላይ ያለሁኝ
አስቤው ሰምቼው አውቄው ማላቀውን ነገር አላህ ያስታውሰኛል አለ። የሆነ መሐሚድ ማመስገን የምስጋና አይነትን ይከፍትልኛል አለ። በዛ በምስጋና ሳመሰግነው ሙሐመድ ራስህን ቀና አድርግ፣ ተናገር፣ እንሰማሃለን፣ ለምን እንሰጥሃለን፣ አስታርቅ፣ አማላጅነት ተቀባይነት አለው ይባለኛል። ራሴን ቀና አደርጋለሁ። ፊዳሁ አቢ ወኡሚ የመጀመሪያ ንግግራቸው ያ ረቢ ኡመቲ ኡመቲ። በእኛ ሰበብ ሌላውን ኡማ ፍርድ እንዲሰጠው ይሆን።